ቆሻሻውን ከሳት ማግዶ እሰይ እሰይ ዳታጠነ እሰይ እሰይ ዳታጠነ አመሰግናለሁ። ስሜ ፋኖስ መልካ ይባላል። የ3ኛ ዓመት የሰላሌ ዩኒቨርሲቲ የህግ ተማሪ ነኝ። በመጀመሪያ እንኳን ለ20ኛው ጊዜ ለሚከበረው የኢትዮጵያ የብሔር ብሔረሰቦች በዓል አደረሳችሁ። እንደሚታወቀው ዩኒቨርሲቲ ማለት ትንሿ ኢትዮጵያ ነች። እኛም የሰላሌ ዩኒቨርሲቲ ተማሪዎች ከተለያየ የሀገሪቷ ክፍል የመጣንን በሰላም በፍቅር አብረን ባህላችንን ተከባብረን እርስ በርስ ተከባብረን የምንኖርባት ዩኒቨርሲቲያችን ዛሬ በዓሉን ደስ በሚል ሁኔታ እያከበርን እንገኛለን። መቃንኮ አቡበከር ሀፊዝ እንጀዳማ በረታ ሴራ ወጋ ሸነፋ ዩኒቨርሲቲ ሰላሌቲ አረጋ አኩሙ ቢከሙ ስኩሊንግ ኬጅ ሰገንታ ቆጴሲ ጉያ ሰባፍ ሰብለሞታ ኢላልሲ ሰነዳ ገጌሳ ከንጅሩ መቃንኮ ጽዮን ደረጀ እንጀዳማ ከኒንፈ ጎደና ቡኖ በድልራቲ በረቱ ሴራ ወጋላ ሙፋ ሰላሌቲ ማሪጋ አራክሞ ቢከሙ ሰባ ጉያ አያነ ሰባፍ ሰብለሞታቲ ኢትዮጵያ ጅራቶታ ኢትዮጵያ መራን በጋ አያነ ሰባብ ሰብልሞታ በረኩመ ለማፍቆ ሰደቲ ኢቲኒስንጌ ሽንጀቹን በርባዳ ለዩነታችን ጉራማይሌ የውበት ሚስቴ ነው ምሳሌ አንድነታችን የኃይል ምንጭ የህዳሴያችን አረጋጋጭ የህዳሴያችን አረጋጋጭ አቤል ከተማ እባላለሁ። በሰላሌ ዩኒቨርሲቲ የህግ ትምህርት ቤት መምህርና የትምህርት ቤቱ ኃላፊ ነኝ። እንግዲህ ዛሬ እንደዚህ አምሬ እንደምታዩኝ የ20ኛውን የኢትዮጵያ የብሔር ብሔረሰቦችና ህዝቦች ቀን እያከበርን ነው። እንግዲህ ፕሮግራሙ እንዳያችሁት ተማሪ ተኮር ነው። ድምጽ ለሀገርህ የሀገርን አንድነት በማጠናከር ሚና ላይ የተማሪዎች ድርሻ በሚል መሪ ቃል የተካሄደ የፓናል ውይይት ነው። እንግዲህ እንደ ህግ ትምህርት ቤት ይህ ፕሮግራም ለማዘጋጀት ስናስብ 3 ዓላማዎች ይዘን የተነሳ ነው። የመጀመሪያው ዓላማ እንዳልኩት በዓሉን ወይም ደግሞ ቀኑን አስቦ መዋል ነው። ሁለተኛው ከርዕሱ እንደምንረዳው የተማሪዎች ሚና ነው የሚለውና ተማሪዎች ለራሳቸው ችግር ለራሳቸው መፍትሄ እንዲሆኑ ራሳቸው ሐሳባቸውን እንዲገልጹ ለማድረግ ሲሆን ሶስተኛውና ዋነኛው እንግዲህ እንደ ህግ ተማሪ ቲዮሪ የሚማሩት ትንሽ ነው። ብዙ ጊዜ ፕራክቲስ ላይ ነው ኢንቮልቭ የሚያደርጉት የህግ ተማሪዎችና ተማሪዎች እንደዚህ አይነት ፐብሊክ ስፒኪንግ ስኪል እንዲያዳብሩ እንዳያችሁት ራሳቸው ናቸው ፕሮግራሙ ሲመሩ ተስሊም ያዘጋጁትም የነበሩትና እንዲያ ፕሮግራም ማዘጋጀት እንዲችሉ መምራት እንዲችሉ ሐሳብን ኮረንትሊ ሐሳብን አጠናክሮ ለኦዲየንስ ማቅረብ እንዲችሉ ለማስቻል ነው። በጥሩ ሁኔታ ተሳክቷል ብዬ አስባለሁ። እናንተም አይታችሁታል። ቢይኩን ገረፉን ራቲ ሚሩ ተኩማ ከሚቀባቸው ከቀብዱ ሐለጥ ቃዳን በረቶኒ በረታራው በቹኒ ደንዳማ በረታን ተኩማዳን በካ አደዳራ ሰቦታ አደዳራ ኤኙማ አደዳ አመንታ አደዳ ቀባቴ ወሊን ጅራቹ ወጎታፍ ወልከበጄ ዶርሚ ተኮ ኬሳ ወሊን ከንጅራቱዳ አከቢያቲስ ቢፈ ከናን ወጅን ጅራቹን እንደንዳመን ጀዳ ጉያ ከናን በገሲንጌ ጀቹን በርባዳ የሚገርም አንድ ዶርም ውስጥ የተለያየ ቋንቋ ተናጋሪዎች አለን፣ የተለያየ የእምነት ተከታዮች አለን፣ ከተለያየ ኢትዮጵያ ክፍል የመጣን ተማሪዎች አለን። አንድ ዶርም ውስጥ 12 ተማሪ ምናምን የምንኖረው። እንደዛም ሆኖ ሁላችንም ተከባብረን አንዱ የአንዱን ባህል አክብሮ አንዱ የአንዱን ቋንቋ አማርኛ ብቻ ተናጋሪ ነበር፣ ኦሮምኛ እየለመደ ትግረኛውንም እየሞከረ ሶማሌኛውንም እየሞከረ እርስ በርስ ዲል እናረጋለን እና በጣም ነው ደስ የሚል አራክሞ ቤከሙ ኩኖ ተኩማ ኬኛ ጃለለ ኬኛ ዩኒቨርሲቲ ሰለለ ኬሰቲ በከገራገራራ ዱፍኔ ማሬ ሁንዲ ኬኛ ዩ ወሊን ጃለላን ጅራታ ጅራ ኢሳ ሰው ይፈጩዳን አክሱመ ሳያነ ሰው ይፈጩዳኒ ሞራ ኬኛ ስቁልቁሌሳ ጅራ ዩ ዩኒቨርሲቲ ከነ ኬሰቲ በከገራገራራ ዱፍኔ ወሊን ጅራታ ጅራ ኩንጀቹን ዩ ኑፍ ዋን አዳደ በቃ ወሊን ጅራኒ ጅራታ ጅራ ወልገርጋሪ ጅራታ ጅራ አክሱመ ስሞ ዩኒቨርሲቲ ሰላሌ ከነረቲ ግቢና መታምኒዳ ለዛሬ ዋቀን ቆረጡ ስንቶች ታገሉ ወሰቱ ያለሙት ሁሉ እንደከበረ ቃላቸው ሁሉ እንደሰመረ ቃላቸው ሁሉ እንደሰመረ
ብሔር ብሔረሰቦችና ህዝቦች እንላለን ብዙ ጊዜና ማናቸው እነዚህ ብሔር ብሔረሰቦችና ህዝቦች ስንል እውነት ለመናገር በኢትዮጵያ የህገ መንግስት ስርዓትም ህገ መንግስቱ ላይ ይሄ ብሔር ነው ይሄ ብሔረሰብ ነው ተብሎ የተቀመጠ ነገር የለም። ጀነራል ስም ነው የምንጠቀምላቸውና የተለያየ ቋንቋ የሚናገሩ የተለያየ ባህል ያላቸው የተለያየ የአኗኗር ዘይቤ የሚከተሉ የህብረተሰብ ክፍሎች ናቸው እንግዲህ ብሔር ብሔረሰቦች የምንላቸው ማለት ነው። ስለዚህ እንደምታውቁት በፊት አህዳዊ ስርዓት ነበር ስንከተል የነበረው የንጉሳዊ ስርዓት፣ አንድ ኢትዮጵያ አንድ ባህል፣ አንድ ኢትዮጵያ አንድ ሃይማኖት በህግም በተግባርም የሚተገበርበት ጊዜ ነበረ። ከ1987 የህገ መንግስታችን ከረቀቀ ጊዜ ጀምሮ ግን እነዚህ ብሔር ብሔረሰቦች መብታቸው ተከብሮላቸው በቋንቋቸው እየተናገሩ ቋንቋቸውን ዲቨሎፕ እያደረጉ እየተማሩ ባህላቸውን እያከበሩ እያስከበሩ ዛሬ ይሄው ለ20ኛው የብሔር ብሔረሰቦች ቀን ደርሰናልና ሁላችሁ ስፔሻሊ የሰላሌ ዩኒቨርሲቲ ማህበረሰብ እንኳን አደረሳችሁ ለማለት እወዳለሁ። ህግ ትምህርት ቤት ስም ይሄ ፕሮግራም እንዲዘጋጅ አስተዋጽኦ ላደረጋችሁ ተማሪዎቻችን፣ የህግ ትምህርት ቤትም ሆነ ከሌላ ዲፓርትመንት የወጣችሁ ተማሪዎች በጣም እናመሰግናለን። ኦርጋናይዝ ያደረጋችሁ ኮሚቴ ሆናችሁ የሰራችሁ ተማሪዎች እናመሰግናለን። እንግዲህ በአማረ መልኩ የባህል ልብስ ሰጥተውን አዳራሹን አይተን ጎብኝተን እንድንወጣ ያደረጉንም ደግሞ የሰላሌ ዩኒቨርሲቲ የማህበረሰብ ሳይንስና ስነሰብ ኮሌጅንም በጣም እናመሰግናለን። እንደ ሀገር ይሄ በዓል መከበሩ ለሀገሪቷ በጣም ትልቅ አስተዋጽኦ አለ ብዬ አምናለሁ። እንዴት ብንል ኢትዮጵያ የአንድ ማህበረሰብ መገኛ ሳትሆን ከ80 በላይ የሚሆኑ ብሔር ብሔረሰቦች በሰላምና በፍቅር የሚኖሩባት ሀገር ነች። እንደዛ እንደመሆኑ እያንዳንዱ ሰው ማንነቱ ተከብሮለት በፍቅር በሰላም ተከባብሮ መኖሩ የሀገሪታችን አንድነት ልናሳካው የምንፈልገውን የሀገራችንን ሰላም ብልጽግና የምናረጋግጥበት አንዱ ማሳያ የብሔር ብሔረሰብ ማንነታችን ማክበራችን መከባበራችን። ስሜ አብዲ ረታ ይባላል። የህግ ትምህርት ቤት 5ኛ ዓመት ተማሪ ነኝ። እንዲሁም የተማሪዎች ህብረት አክቲንግ ፕሬዚዳንት ነኝ። እንደሚታወቀው የብሔር ብሔረሰቦች ቀን በሀገር አቀፍ ደረጃ ህዳር 29 እንደሚከበር ይታወቃል። ታዲያ ይህንንም በማስመልከት የሰላሌ ዩኒቨርሲቲ የህግ ትምህርት ቤት ታላቅ የሆነ የፓናል ዲስከሽን በሮል ኦፍ ስቱደንት ኦን አፕሆልዲንግ ናሽናል ዩኒቲ በሚል ርዕስ አዘጋጅቷል። ይህንንም ዝግጅት ያዘጋጀ ነው የተማሪ ኢንቴግሬሽን ወይንም መስተጋብር ለማጠናከርና ዩኒቨርሲቲ ትንሿ ኢትዮጵያ እንደመሆኗ መጠን ይህንንም ለማንጸባረቅ ይህንንም ለማሳደግ እንዲሁም ሀገራችን ላይ ያሉት ግጭቶችን ለመቀነስ እንደዚህ አይነቶቹ ፓናል ዲስከሽኖች አስፈላጊ ሆኖ ስለተገኙ ይህንን የመሰለ ፕሮግራም አዘጋጅተናል። እንደምታዩት ከማለዳ ጀምሮ የግቢያችንን በማጽዳት ፕሮግራሙን የጀመርን ሲሆን ቀጥሎም የተለየ የብሔር ብሔረሰብ ልብሶችን የለበሱ ልጆች ትርኢት ካሳዩ በኋላ ወደ ሴሚናር ሆል ገብተን ፓናል ዲስከሽን እናካሂዳለን ማለት ነው። እናመሰግናለን። ዱራን ዱርሲ ሁሉ ሳይቲን በገቲን ሲንጌ ጀችን በርባዳ በርቶኒ ዩኒቨርሲቲ ሰላሌ ኬስራን ጃለላን ቶኩማዳን ወሊን ጅራቻ ጅራ ኩኒ ኢታፉፉ እንጀራ ቆጴ ከነ ከወረ ቆጴሴ ገልቲፈችን በርባቻ ኩማን ጉዳዳ ኬስቱ ማዩ አስ ዩኒቨርሲቲ ከነ ኬስት ከበጁን ኬኛ ክስመስ ወሊን ባኔ ወፈታ አዳ ከሲፈኔ ወሊን ከበጁን ኬኛ ባይ ጉዳዳ ለዛሬ ዋቀኔ ቆረቱ ስንቶች ታገሉ ወሰቱ ያለሙት ሁሉ እንደከበረ ቃላቸው ውሎ እንደሰመረ ቃላቸው ውሎ እንደሰመረ ሰርተን እናሳይ በተግባር የሚሊኒየሙን ህዳሴ ተግባር ነውና ክፍያቸው የሰማዕታት ክብር ህዳሴ ሰርተን እናሳይ በተግባር የሚሊኒየሙን ህዳሴ ተግባር ነውና ክፍያቸው የሰማዕታት ክብር ህዳሴ ብሔር ብሔረሰቦች ኑኑ የኢትዮጵያ ልጆች ብሔር ብሔረሰቦች ኑኑ የኢትዮጵያ ልጆች መጠጊያ ጥቅሙ ማጽዳት ነው። አካባቢያችን መጽዳት ደግሞ የምንጀምረው ከአካባቢያችን ነው። ከዛ ወደ ኮሚኒቲ እንወጣለን ማለት ነው። እሱ ደግሞ ያው አንድነታችን ከምንገልጽባቸው ነገሮች ውስጥ አንዱ የአካባቢያችን ንጽህና መጠበቅ፣ ንጹህ የሆነች ከሁሉም ነገር ከማንነት ከብሔርተኝነት የጸዳች ከቆሻሻ የጸዳች ንጹህ ዩኒቨርሲቲ ትንሿን ኢትዮጵያን ለማሳየት ሁሉም ተማሪ በህብረት ወጥቶ ሲያጸዳ አይተናል። እንግዲህ እንዳያችሁ ዛሬ የእውቀት ላይ የተመሰረተ ዲስከሽን ነበረንና መጀመሪያ
እውቀት ስትገበኝ መጀመሪያ አይምሮን አጽድተህ ነው አይደል? አይምሮን ስታጸዳ ደግሞ መጀመሪያ አካባቢን አጽድተህ ነው። አካባቢው ያልጸዳ ማህበረሰብ ወይም አካባቢው ያልጸዳ ህብረተሰብ አይምሮን ሊያጸዳ አይችልም። ስለዚህ ከዶርም አካባቢ ያለን ቆሻሻ ተሻግረህ ንጹህ አዳራሽ መግባትህ በዓሉን ይጋጫል ማለት ነው፣ እርስ በርስ ይጋጫል። ስለዚህ መጀመሪያ ዶርምህን ግቢን አጽድተህ ነው መተህ ንጹህ ሀሳብ፣ ጽዳት ያለው ሀሳብ ሀገሪቷን ሊያሻግር የሚችል ሀሳብ ሊሰጥ የምችለው መጀመሪያ ታች ያለውን አካባቢን ስትመለከት ነውና ለዛ ያን ዓላማ ያደረገ ነው ማለት ነው። Dinaw Labarran jedhama barataa waggaa sadaffaa Agri Business and Value Chain Management ti Yuunivarsiitii Salaalee Jeneraal Taaddasaa Birruu kaampaasiin baradha. Guyyaa har'aa ayyaana sabaaf sablammootaa Itoophiyaa 1989 kabajamu ilaalchisee Yuunivarsiitii Salaalee keessattis School of Law irraa paanaaliin qophaa'ee jira. Departimentiin kun warreen birootiif illee fakkeenya guddaadha ta'u ergaa garaagaraas immoo dhaamsa tokkummaan aadaan afaan wal jijjiiruun aadaa wal danda'u sirnaan nu barsiisanii jiru. Ani dipaartimentii biraarraa dhaqee hirmaadhe. Dipaartimentii kanarraa dhaqee hirmaachuun daraan dipaartimentii biroo keessatti barbaachisummaan isaa sirriitti akka nu barbaachisuu fi Yuunivarsiitii Salaalee keessattis immoo dipaartimentii biroo wajjin akka kabajamuuf ergaa guddoo ta'eera jechuudha. Kaayyoon paanaalii kanaas immoo barattoota garaagaraatu naannolee adda addaa irraa Yuunivarsiitii kanatti barachaa jira. Naannolee adda addaa irraa aadaa, afaan akkasumas immoo tokkummaan akka cimuuf kan paanaaliin kun qophaa'e. Ergaa akka waliigalaattis immoo barattoonni seeraa irra caalatti irratti hojjechuu akka danda'an dipaartimentii birootiif illee fakkeenya akka ta'an sirnaan irraa baradheedha jechuudha dipaartimentii biraarraa hirmaadhe. ራህመት ጌታቸው እባላለሁ። የሰላሌ ዩኒቨርሲቲ የሁለተኛ ዓመት የህግ ተማሪ ነኝ። ዛሬ እንግዲህ በዩኒቨርሲቲያችን ውስጥ የብሔር ብሔረሰቦችን ቀን አስመልክቶ እንደ ዲፓርትመንት ስኩል ኦፍ ሎን ሰብሰብ አድርገን ብሔር ብሔረሰቦችን እያከበረን እንገኛለን። እንግዲህ እንደዚህ አይነት ቀናቶች መከበራቸው ወይ ደግሞ እንደዚህ አይነት ቀን በዩኒቨርሲቲ ውስጥ በተከበረ በተፈጠረ ቁጥር ሁሉም ተማሪ ከተለያዩ ብሔረሰብ ነው የመጣው፣ ከቤተሰብ ከባህሉ ርቆ ነው የመጣውና እንደዚህ አይነት ቀናቶች ላይ ለማስታወስ ባህላችንን ለማጠንከር ይረዳናል። ዛሬ እንግዲህ እንደ ዲፓርትመንት ሁላችንም የየባህላችንን ልብሶች ቀን ለማስታወስ በሚል ተሰብስበን የተለያዩ ፕሮግራሞችን አዘጋጅተውልናል። በዚህም ፕሮግራም ላይ ስለ ሀገራችን ፌዴራሊዝም ግቢ ውስጥ እንደዚህ አይነት ቀናቶች ስለመከበሩ ካልቸር ዳያችን ባህላችን ስለማጠንከርና የግቢ ተማሪ እንደ ዲፓርትመንት እንደሚማርበት ኮርስ ለባህሉ ለሀገሩ ምን አይነት አስተዋጽኦ ማድረግ እንዳለበት አሳይተውናል፣ ነግረውናል። በመምህሮቻችን በተማሪዎቻችን ፕሬዝዳንት እንዲሁም በተወካዮቻችን በኩል ብዙ አይነት መግለጫዎችን ተደርገውልናል። እዚህ አይነት ፕሮግራም መዘጋጀት እንደሚችል ሁላ አናውቅም ነበር። በጣም በሚገርም ሁኔታ ነው ያከበርነው። ያም እንግዲህ ቀጣይ ለሚመጡት ለታናናሾቻችን ከኛም በላይ ላሉት ኤክስፒሪየንስ በመውሰድ በተሻለ ሁኔታ ባህላቸውን፣ ወጋቸውን፣ አለባበሳቸውን፣ ስነ ስርዓታቸውን በተሻለ ሁኔታ እንድናከብረውና እንደዚህ አይነት ቀናቶችን ባህላችን የተሸረሸረ ስለመጣ ዩኒቨርሲቲዎች ደግሞ ብዙ ጊዜ ትምህርት ላይ ብቻ ነው ፎከስ የምናደርገውና እንደዚህ አይነት ቀናቶች መዘጋጀት ባህላችን እንዳይረሳ እንዳይሸረሽና እየተጠናከረ እንዲሄድ ያደርጋልና በተሻለ በደመቀ መልኩ ቀጣይ ለማክበር እናስባለን። አማ ፈከኛ ፊ ፓናሊን አረኑፍ ቆጳይ ኩኒ አያና ሰባብ ሰለሞታ ቡራ ጎዳቹን kan qophaa'ee jechuudha. Sababni isaatis ayyaana sabab salmoota jechuun dirree uummanni Itoophiyaa hundisaa Amaaraa, Oromoo osoo hin jenne saba hunda of keessatti qabateetoo waa'ee biyyattii tokkummaa biyyattii cimsuudhaa fi kan paanaaliin kun bu'uura godhatee dhiyaate jechuudha. Akkasumas immoo amma uffannaan namni uffadhee jiru kun sabaa fi sablammiin tokko ta'eetoo aadaa walii kabajee afaan walii kabajee aadaa wal danda'uu horatee akka wajjin deemu godha jechuudha. Fakkeenyaaf anamma Oromoo asii Salaalee irraa garuu uffannaan uffadhee jiru warra Gaamoo Gofaati. Fakkeenyaaf kun agarsiisu tokkummaa uummanni Itoophiyaa wajjin qabu saba garaagaraa keessatti afaan ofii danda'ee akkasumas immoo kaambaasii jechuun jalqabumayyuu dirree daayivarsiitiin keessa jiru daayivarsiitii keenya immoo akka bareedinaatti itti fayyadamnee tokkummaa keenya bakka itti jabeessinu jechuudha.
መጀመሪያ ደረጃ ይሄ በዓል እንዲከበር መሰረት ለጣሉ ለቀደሙ አባቶቻችን ምስጋና ማቅረብ እፈልጋለሁ። ሲቀጥል ደግሞ በመላው ኢትዮጵያ የምትገኙ የተለያየ ማንነት፣ የተለያየ ቋንቋ፣ የተለያየ ባህል ያላችሁ ህዝቦች ሁሉ እንኳን አደረሳችሁ። ባህላችን እርስ በርስ የተዋወቅን በሰላም በፍቅር የምንኖርባት የሀገራችንን እድገት የምናረጋግጥበት መልካም ጊዜ እንዲሆንልን እመኛለሁ። በጣም ሰላሌ ዩኒቨርሲቲ እንደምታወቀው ከተለያየ አካባቢ የመጡ ተማሪዎች የሚኖሩበት ነው። በጣም ሰላም የሰፈነበት ምንም አይነት ኩሽታ የማይሰማበት ቦታ ነውና ይሄንን ነገር አስቀጥለን በሰላም በፍቅር ተማሪዎች ባህላቸውን እየተዋወቁ እየተቀያየሩ እርስ በርስ የተዋወቁ ነገ ሀገር የሚረከቡ ብቁ ዜጋዎችን የሚያወጣ ግቢ እንዲሆን እመኛለሁ። ኢትዮጵያ ውስጥም ከኢትዮጵያ ውስጥ ከውጪም በምትገኙ መላ ኢትዮጵያውያን እንኳን ለብሔር ብሔረሰቦች ቀን በሰላም አደረሳችሁ። የመላው የኢትዮጵያ ብሔር ብሔረሰቦች ህዝቦች ከዚህ በፊት ተጨቆናችሁ፣ ከዚህ በፊት ባህሬን አላዳበርኩም ብላችሁ ዛሬ ይሄን መብት ያገኛችሁ በሙሉ በየትኛውም ስርዓት ይሁን ከጨለማ አገዛዝ ወጣችሁ ወደ ብርሃን የመጣችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች እንኳን ለዚህ ቀን አደረሳችሁ። እንኳን ባህላችሁን ለማሳየት፣ እንኳን በቋንቋችሁ ለመማር፣ እንኳን በቋንቋችሁ ለመግባባት አደረሳችሁ ማለት ፈልጋለሁ። እንደ ሰላሌ ዩኒቨርሲቲ ኮሚኒቲ ደግሞ ይሄን ፕሮግራም እንድናዘጋጅ ለፈቀዱልን የዩኒቨርሲቲ ማኔጅመንት ጨምሮ ይሄን ፕሮግራም ኦርጋናይዝ ያደረጉ ተማሪዎች፣ ይሄን ፕሮግራም በአማረ መልኩ ለህብረተሰቡ እንዲደርስ ያደረጉልን የኮሚኒኬሽን ባለሙያዎች ጨምሮ ሁሉንም እግዚአብሔር ያክብርልን። እንኳን አደረሳችሁ ለማለት እንፈልጋለን። እናመሰግናለን። ለዛሬዋ ቀን የቆረጡ ስንቶች ታገሉ ወሰቱ ያለሙት ሁሉ እንደከበረ ቃላቸው ውሎ እንደሰመረ ቃላቸው ውሎ እንደሰመረ